የኛ አባቶች ከዲያብሎስ ጋር ይወያዩ ነበር። ቅድስት ክርስቶስ ሰምራ ዲያብሎስንና እግዚአብሔርን ለማስታረቅ በዓለም ላይ ማንም ያልሞከረው ሙከራ የሞከረች ናት። በግልጽ መናገር ይጠላል። የኢየሱስ ስም ሌላ ስም ነው። የዳቦ ስም ካልሰጠው ኢየሱስ ማለት ይጠላል። የዳቦ ስም ስጥ። ኢየሱስ ስም አንጠልጥላ አትጥራ። ቅል እንኳን ማንጠልጠያ ያለው አምላካችን ማንም አይልም። ሄለን ዝም በይ አታናጅኛውን ማየው ነገር አትቀባጥሪ። ስትሰደባር እንደ ሙለው ከሃዲ መናፍቅ እየተባልኩ ማንም አይልም ትኛለሽ። እኔ በደንብ ነው የማውቀው። እኔ እኮ የሚደርስብኝን በውስጥ የሚደርሰውን መልእክት እኔ ነኝ የማውቀው። በውስጥ የሚላክልኝ እኔ ነኝ የማውቀው። ስለዚህ ታዩ ዞሮ ዞሮ ነገሩ እንዳለው ነው። መግባታችን ባይዚ ሁለታችንን በራሳችን ላይ ስለገባን ወይ ላይ መግባት አለብሽ በራስሽ ቤት። ከዛ ነው የምመጪው። ፖይንቱ ምንድነው? ኢየሱስ ክርስቶስ ማለት ኢየሱስ ስትል ቅል እንኳን ማንጠልጠያ ያለው አምላካችን ምናምን በል። ሲጀመር ኢየሱስ የሚለው ስም ውስጥ አምላክነት አለ፣ ጌትነት አለ፣ ስልጣን አለ፣ ኃይል አለ። ኢሳይያስ ላይ ባለፈው ነግሬያለሁ። ሕፃን ተወልዶልናል አለ ኢሳይያስ። ወንድ ልጅም ተሰጥቶ ወንድ ነው ባይዚ ሞት የማይቋቋመው ወንድ፣ መቃብር ያልቻለው ወንድ፣ ኃጢአት ያልቻለው ወንድ፣ ሲኦል ያልቻለው ወንድ ቢሉ ወንድ መሰለ እንዴ? ወንድ ልጅ ተወልዶልናል አለ። ስሙም ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢየሱስ የሚለው ስም ውስጥ እኮ ነው ይሄ ሁሉ ያለው። አየህ ጌታችን ባትልም ጌታ የሚመጣው እንዳልክ ከማንበብ የሚመጣ ነው። ካላነበቡት በምን ያውቁታል? የኢየሱስን ጣዕም መጽሐፍ ቅዱስ ገልጠ ካላነበብክ ከየት ታገኘዋለህ? ከየት አንተ አሁን አታነብብ መጽሐፍ ቅዱስ ልበለ ከየት ታመጣዋለህ? የሚባልልን ብቻ አሁን በመዝሙር ብትሄድ እኔ ቅሬታ አለኝ። አሁን በኦርቶዶክስ በእኛ መዝሙር አብዛኛው ክርስቶስን የሚሰብክ አይደለም። ጥያቄ ሊኖር አለው ብራንጫ የስላሴ መጠጫ። አሁን ስላሴ ምን ሲጠጡ አይተን የምን ዋንጫ ነው? ልክ ያልሆኑ ነገሮች ልክ አይደሉም ብሎ መታረም አለብን። ይሄ ነው ችግሩ። ይሄ ነው መዝሙር ላይ ብትሄድ አብዛኛው ስለ እነሱ ስለሚሏቸው ስለ ገድል ምናምን ይዘመራል እንጂ አብዛኛው ስለ ማርያም ሲዘመር ነው ብዙ ሰው የሚረካው ነፍሱ እኮ። ኢየሱስ ለምሳሌ ወጥተህ ቤተክርስቲያን ውስጥ ወጥተህ ከሰማይ በታች እንድንበት ዘንድ የተሰጠን ስም ኢየሱስ ብትል አንተ መናፍቅ። መዝሙር ይጣራ፣ ምልዓተ ጉባኤ ይሰበሰባል፣ ታድሶ ወይ ምናምን ትወገዛለህ። አለቀ። እነ በጋሻው እነ ዘርፌ እነ ትዝታው ኢየሱስ ስላሉ ነው የመጀመሪያ ጥያቄ ተነሳ። ያላንተ ለኔ ማን ሊሆነኝ የሚለውን የምርትነሽን መዝሙር እኮ ሰው እኮ ተሰብስቦ እኮ ወርተጅ ያላንተ ለኔ ማን በጣም ሞዶ መዝሙር ነው። ያላንተ ለኔ ማን ሊሆነኝ ጌታው የፍቅር ልቤን ነካኝ፣ ሕግ ነበር ያፌ መፍቻ የማትቀየር አንተ ብቻ። ያ መዝሙር ተጠንቷል። የኔ ናርዶስ ሚል መዝሙር የመናፍቅ ነው ተብሎ ተገሏል። የኔ ናርዶስ እኮ ናርዶስ የኔ ናርዶስ ማለት ስድብ ነው እንዴ? ማሌ ዘሰለሞን ላይ በግልጽ ስለ ኢየሱስ የተቀመጠ ኢየሱስ ናርዶስ ሽቷችን እኮ ነው። ይጣፍጣል እኮ ይሸታል። ጥሩ ማዘካ ነው። ብዙ አሁን አስቸግረኝ የሚያበራ ቤቱ ያለውን ስል እያወጣ እየጣለልን የምንጠጣው ውሃ የማን ነው? የድንግል ማርያም። አፈሩ የማን ነው? የድንግል ማርያም ሀብቷ ነው። የእሷን ሀብት እኮ ነው የምንበላ። ታዲያ ለምንድን ነው አንዳንዶቹ ሳይገባቸው አታማልድም የሚሉ እንዴ? የሰው እንጀራ እየበሉ ድንቹም ሽንኩርቱም እንዳትረሷት። የኢትዮጵያ ትውልድ ድንግል ማርያምን መያዝ አለበት። እሷን ከተወ በእውነቱ ምግብ ትቷል ማለት ነው። ሽንኩርቱም የሷ ነው፣ ሁሉም የሷ ነው። የኛ አባቶች ከዲያብሎስ ጋር ይወያዩ ነበር። ቅድስት ክርስቶስ ሰምራ ዲያብሎስንና እግዚአብሔርን ለማስታረቅ በዓለም ላይ ማንም ያልሞከረው ሙከራ የሞከረች ናት።